የእግዚአብሔር መልአክ ስሙ ድንቅ ነው ለሶርያ ሰው ለማኑሄል እንደነገረው በመሠዊያው ነበልባል ውስጥ አረገ ኃያሉ ሚካኤል ድንቅን አደረገ ኃያሉ ሚካኤል ድንቅን አደረገ የእግዚአብሔር መልአክ ስሙ ድንቅ ነው ለሶርያ ሰው ለማኑሄል እንደነገረው በመሠዊያው ነበልባል ውስጥ አረገ ኃያሉ ሚካኤል ድንቅን አደረገ ኃያሉ ሚካኤል ከዳን ወገን የሆነ በእግዚአብሔር ያመነ አማኑኤል የሚባል ሰው የጌታ መልአክ ታየው። ሚስቱ መካን ነበረች፣ ልጅንም ያልወለደች። ሚካኤል ተገልጦላት በዘር ፍሬ ባረካት። የእግዚአብሔር መልአክ ስሙ ድንቅ ነው በወፍራን ባህር ለጌዴዎን የተገለጠው እስራኤልን ከምድያም እጅ ታደገ። ኃያሉ ሚካኤል ድንቅን አደረገ ኃያሉ ሚካኤል እልልታ ለስሙ አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው። ክንድህን ላበረታ ተልኬአለሁ ከጌታ። አይዞህ ጌዴዎን ያለው ቁርባኑን ያሻተተው ከእኛ ጋር ነው ሚካኤል ሰልፋችንን ይመራል። የእግዚአብሔር መልአክ ስሙ ድንቅ ነው እልልታ በሦስት ቀን ቸነፈር እንዳትጠፋ ምድር 70,000 ሰዎች ወድቀው መልአኩን በቃ አለው። ለምሕረት ይመጣሉ ለመዓት ይላካሉ። ሰይፉን ባፎቱ ገጥቷል ሚካኤል ለሕዝቡ ቆሟል። የእግዚአብሔር መልአክ ስሙ ድንቅ ነው። ስሙን ጴጥሮስን ከወህኒ ቤት ገብቶ ያወጣው የእጆቹን ሰንሰለት ፈቶ አረገ። ኃያሉ ሚካኤል ድንቅን አደረገ ኃያሉ ሚካኤል እልልታ በጠባቂዎች መሃል ክፋት ከእንቅልፉ አንቅቷል። የተዘጋውን ደጃፍ አልተሳነውም ማለፍ። ሚካኤል እየመራው ጴጥሮስ እግሩ የደናው አውቆታል ልቡ በርቶ ዘለለ ስሙ